ሰበር ዜና የአሜሪካን ኤምባሲ ከባድ ማስጠንቀቂያ ለትውልደ ኢትዮጵያውያን የአሜሪካ ዜግነት ላላቸው አውጥቷል። ይህን መረጃ ሁላችሁም ሼር ተደራረጉ። በኢትዮጵያ የአሜሪካን አምባሳደር የሆኑት ኤርቪን ማሲንጋ ይህንን መልእክት አስተላልፈዋል። በአሁኑ ወቅት በኢትዮጵያ የቆይታ ጊዜያችሁ በማለፉ ምክንያት የቅጣት ክፍያ እየተከማችባችሁ የምትገኙ ትውልደ ኢትዮጵያውያን የአሜሪካን ዜጎች የኢትዮጵያ መንግስት ባቀረበው በጊዜ የተገደበ እድል እንድትጠቀሙ ላበረታታችሁ እወዳለሁ። የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ትውልደ ኢትዮጵያውያን የአሜሪካን ዜጎች ወደ ህጋዊ አሰራር እንዲገቡ እድል ሰጥቷል። ይህ እድል የሚቆየው ከመጋቢት 15 እስከ ግንቦት 15 ቀን 2018 ዓ.ም ባለው ጊዜ ውስጥ ነው። እድሜያቸው ከ18 ዓመት በታች የሆኑ ልጆች ቅጣታቸው ሙሉ በሙሉ ተሰርዞላቸዋል። የኢትዮጵያ ተወላጅነት መታወቂያ ካርድ ወይንም ቢጫ ካርድ ማግኘት ይችላሉ። እድሜያቸው ከ18 ዓመት በላይ የሆኑ አዋቂዎች በበኩላቸው ከቅጣት ክፍያው ግማሽ የሚሆነውን በመክፈል የኢትዮጵያ ተወላጅነት መታወቂያ ካርድ ወይንም ቢጫ ካርድ ማውጣት ይችላሉ። የኢሚግሬሽን ቅጣት ያለባችሁ ትውልደ ኢትዮጵያውያን የአሜሪካን ዜጎች ይህንን አጋጣሚ በመጠቀም በኢትዮጵያ ያላችሁን የቆይታ ሁኔታ ህጋዊ እንድታደርጉ አበረታታችኋለሁ። ከግንቦት 15 ቀን በኋላ ከኢትዮጵያ ለመውጣትም ሆነ ለኢትዮጵያ ተወላጅነት መታወቂያ ካርድ ለማመልከት ከተፈቀደ የቪዛ ቆይታ ጊዜ በላይ የመቆየት ቅጣት 100% የመክፈል የግል ኃላፊነት ይኖርባቸዋል። ጥያቄዎች ካላችሁ የኢትዮጵያ ኢሚግሬሽን ዜግነት አገልግሎት አነጋግሩ ወይንም የኤምባሲው የአሜሪካ ዜጎች አገልግሎት ክፍልን በኢሜል አድራሻ addis@state.gov ማግኘት ትችላላችሁ ብሏል የኤምባሲው ኃላፊ።